አዲስ አበባ ላይ በአጭር ጊዜ ከብረው ዘመናዊ መኪና እየነዱ ህንፃ እየገነቡ የሚታዩ ሰዎች ሚስጥራቸው ምን ይመስላችኋል? ጠንካራ ስራ ወይስ ከሰው የተሰረቀ ድል? ዛሬ በከተማችን ትልቁ የማሳጅ ቤት ኢምፓየር የገነባችው ሴት በጓዳዋ የምታከማቸውና ለስኬቷ መሰረት የሆነው አስደንጋጭ ሀብት ምን እንደሆነ እናያለን። መልሱ ቦርሳችሁ ውስጥ ሳይሆን ገላችሁ ውስጥ ነው። ሰለሞንና ሄሌን መኪናው ውስጥ ተደብቀው የቢሾፍቱ ቅንጡ ሰፈር ይቃኛሉ። አንድ ዘመናዊ መኪና መጥተው ወደ አንድ ግዙፍ ቪላ ገባ። ሄሌን ወደ መኪናዋ ባለቤት ጠቆመች። አያት አለችው። ይህቺ ሴት የአዲስ አበባ ማሳጅ ቤት ንግስት ናት። ግን ንግስናዋ የተመሰረተው አሁን በእጇ በያዘችው ጥቁር ፔስታል ነው። ፔስታሉን ትኩር ብለው አየው። ውስጡ ያለውን ነገር ሲያውቅ በህይወቱ ተሰምቶት የማይታወቅ ስሜት ተሰማው። በዚያ ፌስታል ውስጥ የነበረው ገንዘብ አልነበረም፣ የወንዶች የዘር ፍሬ እንጂ። ቦሌ የምሽት ህይወት የሚጀምርበት፣ መብራቶች ብልጭ ድርግም የሚሉበት፣ የሰው ልጅ ለደስታ ሲል ብዙ ነገር የሚከፍልበት ነው። ሰለሞን የዚህ ሰፈር ወጣት ነው። ስራው፣ ኑሮው የተመቻቸለት፣ ቅዳሜንና እሁድ ከጓደኞቹ ጋር በመዝናናት ማሳለፍ የሚወድ ዘናጭ ነው። አንድ አመሻሽ ላይ ሰለሞን ቦሌ መድኃኔዓለም አካባቢ ወደሚገኝ አንድ አዲስ ህንፃ መራ። በህንፃው ሶስተኛ ፎቅ ላይ ደብዛዛ ቀይ መብራት የበራበት ቪአይፒ ማሳጅ የሚል ጽሑፍ የተለጠፈበት ቤት አለ። ከውጭ ሲታይ ቦታው ጸጥ ያለና ንጹህ ነው። የዕጣንና ውድ የሽቶ ጠረን ያውዳል። ሰለሞን ወደ ውስጥ ይገባ። አቀባበሉ ልዩ ነበር። የቤቱ ድባብ ሰላማዊ ይመስላል። ቀለል ያለ ሙዚቃ ይሰማል። ምን አይነት አገልግሎት ይፈልጋሉ ብላ ጠየቀችው አስተናጋጅ። በተለያዩ ፓኬጆች የተከፋፈሉ ዝርዝር አቀረበችለት። ሰለሞን የለመደውን መረጠ። ወደ ማሳጅ ቤት የገባችው ልጅ ሄለን ትባላለች። ሄለን በማሳጅ ቤት ውስጥ ከሚሰሩ ሴቶች ውስጥ የተለየች ነበረች። የተፈጥሮ ውበቷ ጎልቶ ይታያል። አይኖቿ ውስጥ ግን አንዳች አይነት ድካምና የተደበቀ ፍርሃት ይነበባል። ስትራመድ እንኳን አንገቷን ደፍታ ነው። ስትናገር ድምጿ ይርገበገባል። ማሳጁ ተጀመረ። ሄለን እጆቿ ለስላሳ ቢሆንም በስራዋ ላይ ግን እንደ ሌሎቹ የውሸት ስሜት ማሽሟጠጥ አልነበረባትም። ዝም ብላ ስራዋን ትሰራለች። ሰለሞን ሊያናግራት ቢሞክርም መልሷ አጭር ነበር። አዲስ ነሽ እንዴ? ጠየቀ ሰለሞን። አይደለሁም፣ ቆይቻለሁ አለች ሄለን። ከዚያ አገልግሎቱ ወደ ሌላ ደረጃ ተሸጋገረ። በማሳጅ የተለመደው ግን በሕግ የተከለከለው ተጨማሪ አገልግሎት ተፈጸመ። ሰለሞን እርካታ ተሰማው። ገንዘቡን ከፍለው ልብሱን ለብሶ ሊወጣ ሲዘጋጅ አንድ ያልጠበቀው ነገር ተፈጠረ። ሰለሞን የተጠቀመበትን ኮንዶም አውልቀው በሶፍት ጠቅልለው ወደ ቆሻሻ ማጠራቀሚያ እጁን ዘረጋ። አትጣለው! የሄለን ድምፅ ጠንከር ብሎ ተሰማ። ሰለሞን ደንግጠው ዝም አለ። ሄለን ከኋላዋ ቆማለች። ቅድም የነበረው ፍርሃት አሁን ወደ ልመና ተቀይሯል። ምን አልሽ? ሰለሞን ግራ ተጋባ። በእጁ የያዘውን ሶፍት አየ። ቆሻሻ እኮ ነው፣ ልጥለው አይደል? ሄለን ወደ እሱ ተጠጋች። ድምጿን ዝቅ አደረገች። ዙሪያዋን ተመለከተች። ልክ ግድግዳው ጆሮ እንዳለው ሰጋች። እባክህ ሰለሞን፣ ይህንን ቆሻሻ እዚህ ቤት እንዳጥለው። ታዲያ ይዤው ልዞር? ሰለሞን ሳቅ አለ። ነገሩ ቀልድ መሰለው። ምን እያልሽ ነው? ሁሉም ሰው እኮ እዚህ ነው ጥሎ የሚሄደው። ሄለን የእጁን ክንድ ያዘችው። እጇ ይንቀጠቀጣል። አውቃለሁ፣ ሁሉም ሰው ይጥለዋል እና ሁሉም ሰው እድሉን ጥሎ ይሄዳል። ግን አንተ የተለየህ መሰለኝ። ደግ ሰው መሰልከኝ። ሰለሞን ሳቁ ጠፋ። የሄሌን ሁኔታ ያስፈራል። ይሄ ተራ ጨዋታ አይደለም። ፊቷ ላይ ያለው ስሜት የሞት ሽረት ጉዳይ ይመስላል። ምንድነው እሱ? እድል ምናምን የምትዩ ግልጽ አድርግልኝ አለ ሰለሞን። አሁን መናገር አልችልም አለች ሄሌን በፍርሃት ወደ በሩ እያየች። ካሜራ አለ፣
ሌሎች ልጆች ይመጣሉ። ብቻ መነኝ፣ ይህንን ኮንዶም በደንብ ቋጥረው ኪሲ ውስጥ ክተተው። ከዚህ ቤት አርቀ ማንም የማያገኝ ቦታ ጣለው። መጸዳጃ ቤት ውስጥ ውሃ ልቀቅበት። ብቻ እዚህ እንዳትተው። ሰለሞን የተጠቀለለውን ሶፍት አየው። እጅግ የሚጸየፈው የራሱ ቆሻሻ። ይህንን ነገር ኪሱ ውስጥ ይዞ መሄድ አስቀያሚ ነው። ግን የሄለን አይኖቹ እነዚያ የሚነግሩት ነገር አለ። ለመዳን ስትል አድርገው የሚል መልእክት። ሰለሞን ውሳኔ መወሰን ነበረበት። የዚችን እንግዳ ልጅ ቃል ሰምተው አስቀያሚውን ነገር በኪሱ መያዝ ወይም አበደች እንዴ ብሎ ቆሻሻ ውስጥ መጣል። ለአፍታ ካመነታ በኋላ ሶፍቱን በሌላ ሶፍት ደርበው በጥንቃቄ ቋጠረውና ኪሱ ውስጥ ከተተው። እሺ ሄለን አድርጌዋለሁ፣ ግን ለምን እንደሆነ ማወቅ እፈልጋለሁ አለ ሰለሞን። ሄለን በእፎይታ ተነፈሰች። እነግርሃለሁ፣ አንድ ቀን ከዚህ ቤት ውጪ እንገናኝ። ያኔ ሁሉንም ነገር ታያለ። አሁን ግን ሂድ፣ ማንም ሳያይ ሂድ። ከክፍሉ ወጣ። ኮሪደሩን አልፎ ክፍያውን ፈጽሞ ደረጃውን ወረደ። ወደ መኪናው ገባ። ነገር ግን ወደ ቤት እየነዳ ሲሄድ አንድ ጥያቄ አይምሮውን ይበላው ጀመረ። እዚህ ቤት የሚጣለው ኮንዶም የት ነው የሚሄደው? ለምንስ ነው ሄለን እድልን እንዳልጥል የለመነችኝ? ይህ ጥያቄ ሰለሞንን ወደማይወጣ አዘቂት የመራው የመጀመሪያ እርምጃ ነበር። ከዛች ማታ በኋላ ሰለሞን ወደ ማሳጅ ቤቱ አልተመለሰም። ነገር ግን ከሄለን ጋር በስልክ መገናኘት ጀመሩ። ድምጿ በስልክ ሲሰማ የተረጋጋ ቢሆንም ሁሌ አንዳች አይነት ጥንቃቄ አለው። ስለ ስራዋ፣ ስለ ህይወቷ ስትጠየቅ ብዙ አትናገርም። ነገር ግን አንድ ቀን የዛን ቀን የጠየከኝን ላሳይክ እፈልጋለሁ፣ ይሁድ ፍቃደኛ ከሆንክ ቢሾፍቱ እንሂድ አለችው። ሰለሞን ተስማማ። የሄለን ውበት ብቻ ሳይሆን ያ በውስጡ የተፈጠረው ጥያቄ እረፍት ነስቶታል። ይሁድ ጠዋት ሰለሞን ሄለንን ቦሌ ሚካኤል አካባቢ ቀጥሮ አገኛት። መኪና ውስጥ ስትገባ የማሳጅ ቤት ዩኒፎርም ሳይሆን ውብ የሆነ የሽርሽር ልብስ ለብሳለች። ሽቶዋ ይቀበላል። ስትስቅ ጥርሶቿ ያበራሉ። ሰለሞን ይቺ ልጅ እንዴት እዛ ቤት ውስጥ ልትሰራ ቻለች ብለው አሰበ። ጉዟቸው ወደ ቢሾፍቱ ነበር። መንገዱ ላይ ሙዚቃ እየሰሙ እየተጫወቱ ሄዱ። ቢሾፍቱ ሲደርሱ ሐይቁ ዳር ምሳ በሉ። ጀልባ ተሳፈሩ። ለሰለሞን ይህ ቀን እንደ ማንኛውም የፍቅር ቀጠሮ ነበር። ሄለን ደስተኛ ትመስላለች፣ ትስቃለች፣ ትጫወታለች። ነገር ግን ሰለሞን አንድ ነገር አስተዋለ። በየደቂቃው ሰዓቷን ታያለች። ምሳ ስትበላ ስልኳን ታያለች። ጀልባ ላይ ሆነው ሰዓቷን ታያለች። ልክ ቀጠሮው እንዳላት ወይም የሆነ ነገር እንዳያመልጣት የምትጨነቅ ትመስላለች። ሄለን ትቾክያለሽ እንዴ? ጠየቀ ሰለሞን። አይ ትንሽ ጉዳይ አለኝ፣ ግን ገና ነው፣ ዘና በል አለች ፈገግ ብላ። ግን አይኖቿ አልሳቁም። ሰዓቱ ከቀኑ 10 ሰዓት ሆነ። ፀሐይዋ መብረድ ጀመረች። ቢሾፍቱ በምሽት ድባብ ልትዋጥ እየተዘጋጀች ነው። ሰለሞን አለች ሄለን ድምጿን ቀይራ። አሁን የሽርሽሩ ስሜት ጠፍቷል። ፊቷ ላይ ያ የማሳጅ ቤት ፍርሃት ተመልሷል። አሁን ወደ አንድ ቦታ እንሄዳለን፣ ግን ቃል ግባልኝ መኪና ውስጥ ነው የምንቆየው አለችው። ምንም ነገር እንዳታወራ፣ ዝም ብለህ እይ። የት ነው የምንሄደው? ዝም ብለህ ንዳ፣ እኔ እመራሃለሁ። ሰለሞን መኪናውን አስነስቶ ሄለን በምትመራው አቅጣጫ መንዳት ጀመረ። መንገዱ ከዋና አስፓልት ወጥቶ ወደ ቢሾፍቱ ውድና ቅንጡ የቪላ ሰፈሮች አመራ። አካባቢው ጸጥ ያለ ነው። ግዙፍ ግንቦች፣ ዘመናዊ መኪኖች የቆሙበት ቪላዎችና በዛፎች የተከበቡ መንገዶች አለች ሄለን።
ሰለሞን መኪናዋን በአንድ ጥግ አቆመ። ፊት ለፊታቸው አንድ ግዙፍ ነጭ ቀለም የተቀባ በወርቃማ የብረት በር የተዘጋ ዘመናዊ ቪላ አለ። ቤቱ ቤተ መንግስት ይመስላል። የጥበቃ ካሜራዎች በየማዕዘኑ ተተክለዋል። ይህ የማ ቤት ነው? ጠየቀ ሰለሞን በሹክሹክታ። የባለስልጣን ይመስላል አይደል? ሄሌን የንዴት ሳቅ ሳቀች። አሁን በጣም ዘመናዊ ነው እኮ። ተሳስተሃል። ይህ ቤት የጠንቋይ ቤት ነው። ሰለሞን ደነገጠ። ጠንቋይ? ቀልድሽን ነው? አይደለም፣ አዲስ አበባ ትልቁ ጠንቋይ የሚኖረው እዚህ ነው። በዘመናዊ ስም በዘመናዊ ቤት ተሸፍነው። ግን ቆይ፣ ዋናው ነገር እሱ አይደለም። አሁን ሰዓቱ ደርሷል። 10 ሰዓት ተኩል ሆኗል። ሰለሞንና ሄሌን መኪና ውስጥ ሆነው አይናቸውን በሩ ላይ ተክለው ጠበቁ። ደቂቃዎች አለፉ። ልክ 10 ሲያልፍ አንድ ጥቁር ዘመናዊ መኪና በፍጥነት መጣ። መኪናው እንደ መስታወት ያብረቀርቃል። የመኪናው መስታወት ጥቁር ስለሆነ ውስጡ አይታይም። መኪናው የቪላው በር ላይ ሲደርስ የቪላው በር በኤሌክትሪክ ታዞ ቀስ ብሎ ተከፈተ። ላንድ ክሩዘር ውስጥ ሊገባ ሲል አሽከርካሪው መስታወቱን ዝቅ አደረገ። ሰለሞን በድንጋጤ ትንፋሹን ዋጠ። መኪናውን የምትነዳ ሴት እጅግ በጣም ቆንጆ፣ ዘናጭና በወርቅ የተሽቆጠቆጠች ሴት ናት። አይኖቿ ላይ ውድ የፀሐይ መነጽር አድርጋለች። እጇ ላይ ያለው ሰዓትና ጣቶቿ ላይ ያሉ ቀለበቶች ያብረቀርቃሉ። አያት አለች ሄሌን እጆቿን ወደ ሴትየዋ ጋር ጠቁማ። ታውቃታለህ? አላውቃትም። ተዋናይ ናት? አይደለችም። እሷ የኛ ማሳጅ ቤት ባለቤት ናት። የኛን ጨምሮ አዲስ አበባ ውስጥ ብቻ 15 ታዋቂ ማሳጅ ቤቶች አሏት። ስፓ፣ ሳውና፣ ሁሉም የሷ ናቸው። ሴትየዋ ለጥበቃ እጇን አውለበለበች። ከዚያም በጎኗ ወንበር ላይ አንድ ነገር አነሳች። አንድ ትልቅ ጥቁር ፔስታል ነው። ፔስታሉ ከባድ ይመስላል። ሴትየዋ ፔስታሉን ለጥበቃው ሰጠችው። ጥበቃው ልክ ጥቁር ነገር እንደተቀበለ በሁለት እጁ ተቀብሎት አቀፈው። ሴትየዋ መኪናውን ነርታ ወደ ውስጥ ገባች። ከዚያም በሩ ተዘጋ። ሰለሞን ወደ ሄለን ዞረ። ያ ፔስታል ምንድን ነው? ገንዘብ ነው? ሄሌን ሰለሞንን አየችው። አይኖቿ እንባ አዘሉ። ገንዘብ ቢሆንማ ምን ችግር አለው? አለች ሄሌን ድምጿ እየተንቀጠቀጠ። ሰለሞን፣ ያ የገባው ዕቃ ካንተና አንተን ከመሰሉ ወንዶች ባለፈው ሳምንት ውስጥ የተሰበሰበ ኮንዶም ነው። ሰለሞን የሰማውን ማመን አቃተው። ምን? አዎ፣ ያ ሁሉ ማሳጅ ቤት፣ ያ ሁሉ ደንበኛ፣ ያ ሁሉ ወጣት ገብቶ ሲዝናና ሲረካ ጥለው የሚወጣ ቆሻሻ አይጣልም፣ ይከማቻል፣ ይቆጠራል እና በየሳምንቱ እሁድ ልክ በዚህ ሰዓት ለዚህ ቤት ጌታ ለዛ ጠንቋይ እንደ ግብር ይቀርባል። ሰለሞን ሆዱን ባርባር አለው። ያ ቦሌ የጣለው፣ መርካቶ የጣለው፣ ካሳንቺስ የጣለው ሁሉም ተሰብስቦ እዚህ ቤት ገብቷል። ለምን? ሰለሞን በድንጋጤ ጠየቀ። ሄሌን በድንጋጤ የሰለሞን እጅ ያዘች። ምክንያቱም እዛ ውስጥ ያለው ስፐርም ብቻ አይደለም፣ ነፍስህ ነው፣ እድልህ ነው። ሰለሞን መኪናው ውስጥ እንደተቀመጠ ዓለም በዙሪያው የቆመች መሰለው። ከፊት ለፊት ያለው ያ ነጭ ዘመናዊ ቪላ አሁን ቅድም እንዳየው ውብ ቤት አልመሰለውም። የጠንቋይ ቤት፣ የመናፍስት ቤት እና አሁን ደግሞ የራሱ የዘር ፈሳሽ፣ የራሱ እድል የታሰረበት እስር ቤት። ሄሌን፣ ሰለሞን ድምፁ ተሰነጠቀ፣ ጉሮሮ ደረቀ። ቀልድ ነው በይኝ እባክሽ፣ ይህ ሁሉ ቅዠት ነው በይኝ። ሄሌን ግን ፊቷን አላዞረችም። አይኖቿ አሁንም በዚያ በተዘጋ የወርቅ ቀለም በር ላይ ተተክለዋል።
ምን ነው ቅዠት በሆነ ሰለሞን አለች ሄሌን በለውሳሳ። ግን እውነት ነው። እኔ በዚህ ስራ ውስጥ ስገባ እንደ ማንኛውም ልጅ ገንዘብ ለማግኘት ብዬ ነበር። ግን ማሳጅ ቤት ውስጥ ስራ አለ፣ ቲፕ አለ፣ ኑሮዬን እቀይራለሁ ብዬ ነበር። ግን የመጀመሪያ ቀን ስገባ የነገሩኝ ምን እንደሆነ ታውቃለህ? አለች ሄሌን። አይኖቿ ውስጥ የነበረው ፍርሃት አሁን ወደ ቁጣ ተቀየረ። አስተዳደሯ ምን አለችኝ መሰለ? ደንበኛውን በደንብ አስተናግጂ፣ ነገር ግን ደንበኛው ሲወጣ የተጠቀመበትን ኮንዶም ወይም የዘር ፈሳሽ የፈሰሰበትን ሶፍት እንዳትጥዩ ወይም ይዞ እንዳይሄድ ተጠንቀቂው። ሁሉንም ሰብስበሽ በዚህ ጥቁር ፔስታል ውስጥ አድርጊው። ይህ ህግ ነው። ከተተላለፍሽ ከስራ ብቻ አይደለም የምትባረሪው፣ ዋጋ ትከፍያለሽ አለችኝ። ሰለሞን እጁን ጭንቅላቱ ላይ ጫነ። ያስታውሳል ስንት ጊዜ ስንት ዓመት በየሳምንቱ በየወሩ የተለያዩ ማሳጅ ቤት ሲሄድ ሲረካ እፎይ ብሎ ሲወጣ ያ ሁሉ ቆሻሻ ተብሎ የተጣለው ነገር ለካስ በጥንቃቄ እየተሰበሰበ ነበር። እነዚህ ሰዎች ለምንድን ነው የሚሰበሰቡ? ሰለሞን ጠየቀ። ለዲኤንኤ ወይስ ለምንድን ነው? ሄሌን ሳቀች። ዲኤንኤ? ሰለሞን አንተ የምታስበው በሳይንስ ነው። እነዚህ ሰዎች የሚሰሩት ግን በጥቁር አስማት ነው። ያቺ ቅድም ያየሃት ሴት የማሳጅ ቤቶች ንግስት፣ እሷ ሀብታም የሆነችው በራሷ ጥረት ይመስልሃል? ያ ሁሉ ውበት፣ ያ ሁሉ ዝና፣ ያ ሁሉ ገንዘብ ከየት የመጣ ይመስልሃል? ሄሌን ወደ ቢላው ጠቆመች። ከዚህ ቤት ጌታ ከዛ ጠንቋይ ውል አላት። ውሉ ደግሞ ቀላል ነው። እድል አምጭልኝ ሀብት እሰጥሻለሁ የሚል ነው። እድል? አዎ እድል። የሰው ልጅ እድል ያለው በኪሱ አይደለም፣ በደሙ በላቡና በዘሩ ውስጥ ነው። በተለይ ወንዶች፣ በተለይ እንዳንተ አይነት ወጣት ጤናማና ብሩህ ተስፋ ያላቸው ወንዶች ለነሱ ምርጥ ኢላማ ናቸው። ማሳጅ ቤት ስትመጡ ዘና ለማለት ነው የምትመጡ። ነፍሳችሁ ይላላል፣ ደስተኛ ትሆናላችሁ። በዚያን ሰዓት ከአካላችሁ የሚወጣ የዘር ፈሳሽ ህይወት አለው፣ ጉልበት አለው። ያንን ጉልበት ነው እነሱ የሚፈልጉት። ሄሌን ትንፋሽ ወሰደችና ቀጠለች። ያቺ ሴት በየሳምንቱ እሁድ 15 ማሳጅ ቤት የተሰበሰበውን ምርት ይዛ ትመጣለች። ያ ጥቁር ፌስታል የመቶዎች የሺዎች ወንዶች እድል ተቋጥሮበታል። እዚህ ቤት ውስጥ በድብቅ ክፍል ውስጥ ጠንቋዩ ያንን ፔስታል ይቀበላል። ምን እንደሚያደርገው ታውቃለህ? ሰለሞን ማወቅ አልፈለገም፣ ግን መጠየቅ ነበረበት። ምን ያደርገዋል? ይደግምበታል። ሄሌን እጇን ጨበጠች። በየኮንዶሙ ላይ በየሶፍቱ ላይ የባርነት መንፈስ ይደገምበታል። ያንተን እድል፣ ያንተን ብሩህ ተስፋ፣ የወደፊት ተስፋህን ገፎ ይወስዳል። ከዛም ለዛች ሴት ይሰጣል፣ ለአጋንንቱ ይገብረዋል። አንተ ባዶህን ትቀራለህ። ሰለሞን ይህን ሲሰማ መኪናው የጠበበው መሰለው። አየሩ ታፈነ። ባዶ ቀራለሁ? አዎ። አስተውለ ታውቃለህ ሰለሞን? ብዙ ወንዶች ማሳጅ ቤት መሄድ ሲጀምሩ ሱሰኛ ይሆናሉ። ምን መሰለ? አንደኛ ስጋዊ ስሜት ነው። ሁለተኛ ግን መንፈሳቸው ስለተያዘ ነው። እድላቸው ስለተወሰደ ህይወታቸው መበላሸት ይጀምራል። ስራቸው ይበላሻል፣ ትዳራቸው ይፈርሳል፣ ንግዳቸው ይከስራል፣ ብር ይይዛሉ። ፓርት 2 ነገ ይቀጥላል። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።